አቤል በሰላምና እንዲሁም በገንዘብ ጓደኛው ስለተከዳ በጣም ተጎድተዋል። እናም ሰላምን ቶሎ ቤቱን አዞርልኝ፣ መቼ ነው የምታዞርልኝ ብላም ጠይቀዋለች። እሺ የፍች ወረቀቱን ዛሬ አስገባለሁ፣ እናም ከዛም በኋላ ሁሉም ነገር ያልቃል። ከዛ ከተፈታም በኋላ የፈለግሽውን ነገር ማድረግ ትችያለሽ ይላታል። ሰላምም ተመስገን ከዚህ አይነት ትዳር ፈጣሪ ሊገላግለኝ ነው በማለት ለአቤል ትነግረዋለች። አቤልም ስሙን ካዞርኩልሽ በኋላ ግን የትም የማርፍበት ቤት ስለሌለኝ ያኛው ቤት እስከሚሸጥ ድረስ እዚህ ቤት ነው የማርፈው በማለት ይጠይቃታል። ሰላምም ለምን እንደዛ ይሆናል በማለት ለአቤል ትመልስለታለች። ይህ ቤት እኮ የኔ ነው፣ እናም ለምን እዚህ ቤት ትሆናለህ? ከፈለክ የራስ ጉዳይ ወይም ደግሞ ተከራይተ መኖር ትችላለህ ብላም ትመልስለታለች። አቤልም በጣም በመበሳጨት እሱን እንኳን ማድረግ አልችልም ይላታል። አዎ ሰላም እውነትሽን ነው፣ ግን ደግሞ ውድ ጓደኛዬ አባሮኛል ይላል። አዎ እውነትህን ነው ትለዋለች። አሹን ብድግ አድርግና እዩልህ የራስ ስራ ነው ያስባረረህ ይለዋል። ኤልም በጣም በመከፋት እሱ አያከራክረንም፣ ችግር የለውም ደግሞ ምኔ ቅር አላለኝም በማለት ለአሹ ይመልስለታል። ሰላም በጣም ፈርታለች። ምክንያቱም ደግሞ የአቤል ጸባይ ስለተቀየረባት አቤል ሁሉን ነገር በዝምታ ስለጨረሰ። እናም አሹ እናትልና ይውልህ እኔ በጣም እየፈራው ነው፣ በተለይ ደግሞ የአቤል ነገር እያስፈራኝ ነው። እናም ዝምታው የሆነ ነገር ይዞ ሊመጣ እንዳይሆን በማለት ጠይቀዋለች። ግን ለምንድን ነው እስከዛሬ እንደ እስከዛሬው ለምን አልጮህም? ለምን አልተቆጣም? በማለት ሰላምም እያሰበች ነው። እናም አሹም ተይው እባክሽን ይሄን ነፈስ የእሱ ጭንቅላት ተይው፣ የሆነ በጭንቅላቱ የሆነ ለመጠቀም ስለፈለገ ነው፣ ይህን ደግሞ ማድረግ አይችልም ብሎም ይላታል። አሹም አቤልን ከስራ ማባሮታል። እና ሰላም ቆይሺ መቼ ነው አቤልን ከስራ አባረርከው ብላም ጠይቀዋለች። አሹን ብድግ አድርጎ ከ3 ቀን በፊት ነው፣ ግን ደግሞ እሱ አልሰማም ነበር ይላታል። ሰላምም አቤልን ክዳ እንዲሁም አሹ ያዋጣኛል ብላ አብራ የምትኖረው ይኸውልህ አሹ ከአሁን በኋላ ግን እኔ የምታደርጋቸውን ነገር እኔን የምትደብቀኝ ነገር ምንም ነገር አልተመቸኝም። እናም ካሁን በኋላ ምንም አይነት ነገር ስትሰራ ነገሮችን ሁሉ እኔ ማወቅ አለብኝ፣ ለእኔ መንገር አለብህ ብላም ትለዋለች። አሹን አሁን ላይ ሰላም እየተጠራጠረችው ነው። በተለይ ደግሞ አቤል አሁን ላይ ውስጥ በውስጡ ምን አስቦ ነው? ለምንስ አልተናደደም? ለምንስ እንደዚህ ሳደርገው ምንም አልመሰለውም? በማለት የሆነ ነገር እያሰበ ነው ስላለችም በጣም ፈርታለች። ግን ሰላምን በማታለል የኔ ቆንጆ ምንም ነገር አታስቢ ይላታል። አዎ እኔ አንተ ምንም አይነት ነገር እንድትደብቀኝ አልፈልግም በማለት ሰላምን ትነግረዋለች። ምክንያቱም ደግሞ ከአቤል አለያይቶ አሹን ጉድ ያደርገኛል ብላም ስላሰበች ነበር። እና ደግሞ ቆይ ግን በፊት ትጂ ዘመዴ ናች ብለ ነበረ እና ቅድም መቅዲ ዘመዱ አይደለችም ማለችኝ፣ ቆይ እውነት ነው ብላ ሰላም ትጠይቀዋለች። ሹም በጣም የደነግጥና ምን ማለት ነው ደግሞ ውይች መቅደስ ቆይ ግን መቼ ነው ከኔ ህይወት ላይ የምትወጣው በማለት ይላታል። እና ሰላምም አይደለም እንደሱ እንድትልኮ ፈልጌ አይደለም ትለዋለች። እንደሱ ማለት አይደለም ግን ደግሞ ትጂ የሰፈረ ልጅ እንጂ እንዲሁም ደግሞ ዘመድ እንዳልሆነች ነው ያወቀችው ትለዋለች። ምክንያቱም ደግሞ አሹ ትጂን ወደዚህ ቤት ያመጣት የሰላምና እንዲሁም የአቤልን ትዳር ለመበጥበጥ ነበረ። እናም ሰላምን ማለትም አቤልን መበቀል ስለሚፈልግ ሰላምን የራሱ አድርጎ አቤል ሲናደድ ማየት ነበር የሚፈልገው። ስለዚህ ደግሞ ቤት ውስጥ የሚፈጠረውን ነገር አንድ በአንድ ትነግርኛለሽ በማለት ነበረ ወደዛ ቤት የቀጠራት። እናም ሰላም ያረገዘችውን ልጅም በመድኃኒት ግደዩ ብሏትም ነበረ። ይህንን ካላደረግሽ እናትሽን ሆነ ቤተሰቦችን አታገኛቸውም ብሏትም ነበረ። ሰላም ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ የሆነ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰቡ ናችሁም እህት ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ስለምታበረታቱኝ አመሰግናለሁ። አዳዲስ ቪዲዮዎችን አሁን በቅርብ ይዤላችሁ እመጣለሁ። እናም ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሁላችሁ እንግዲህ ቻናሌ በጣም ቀዝቅዟል መስራት ስለተውኩበት ነው። ካሁን በኋላ ግን የተለያዩ ቪዲዮዎችን ይዤላችሁ እመጣለሁ። እናንተም ታዲያ ላይክ ማድረጋችሁንም እንዲሁም ሼር እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ዛሬ እዤላችሁ የመጣሁት እናቱን ባለማወቅ የቤት ሰራተኛ ያደረገው ወጣት መጨረሻ ቀጣይ ክፍል ነው። እንግዲህ ባለፈው እንደምናውቀው አቤል እንዲሁም ከቤት
እንደወጣና እንደጠፋ እናም ደግሞ የአቤል እናትና እንዲሁም እስቄ ከቤት እንደተባረሩ ነበረ። በዛሬው ዕለት ግን መቶ ሰላምም ፍች ጠይቀዋለች ወይም ደግሞ ስሙ እንዲዞርላትም ጠይቃለች ማለት ነው። ሰላም አሁን ላይ አሹን እየተጠራጠረችው ነው። እናም ትጂ ያንተ ዘመድ እንዳልሆነች መቅዲ ነግራኛለች ስትለው እሱም ደግሞ አዎ ግን ደግሞ ይኸውልሽ ማዘር ከሰፈር ላይ እንደ እህት ስለምታያትኝና እንዲሁም ስለምታቀርባትኝ እኔም ደግሞ እንደ እህት ነው ማያትኝ ለዛ ነው ብሎም ሰላምን ይሸውዳታል። እሺ በቃ ይሁን ይኸውልህ አሹዬ ግን እኔ የምነግርህ ነገር ቢኖር መቅዲ ነገሮች ሁሉ ተደራርበውባት ግራ ተጋብታ ነው እንጂ በጣም አስተዋይና ጥሩ ልጅ ነች ብላም ትላለች። ይህን ስትለው በቃ እሺ ችግር የለውም የኔ ቆንጆ ይሄን አንቺ ሊያሳስብሽ አይችልም። እሺ መጣው በቃ ውሃ ጠጥቼ ልምጣ በማለት ሰላምን ጥሏት ይሄዳል። ሰላምም በጣም ፍጥጥ ብላም ስታየው ነበረ። እሹ መቅዲ ጋ ሄድና ሰላም ያለችውን ነገር ለመናገር ስለፈለገ እሺ እዚህ ቁጭ ብለሽ ትዶልችልኛለሽ አይደለ ይላታል። እና መቅድም ደግሞ ይሄ ደግሞ ምን ማለት ነው? ምን ማለት ፈልገ ነው ብላም ትመልስለታለች። አንቺ ግን ከመቼው ነው ለሰላም ሄደሽ ትጂ ዘመዱ አይደለችም ብለሽ የነገርሻት በማለት መቅዲን ጠይቃታል። እኔ ምንም ነገር ማውቀው ነገር የለም ብላም መቅዲ ትለዋለች። ደግሞ ልንገርህ አይደለ እኔ ከአንተ ምንም አይነት ችግር የለብኝም ደግሞ ትጂ የነገረችኝን ነው ለሷም የነገርኳት በማለት ለአሹ ትነግረዋለች። አሹም ነው አደለ መቅዲን እያስፈራራት ይኸውልሽ ልንገርሽ አደለ የኔ ቆንጆ የገባሽበት ነገር ከባድ ነው እናም ብታርፊ ነው የሚሻለሽ እንዳትጎጂ ስለምፈልግ ነው ይላታል። መቅዲም አሹ እንደዚህ ሲናገራት በጣም ደንግጣለች። በተለይ አሹ ደግሞ ሰላም ራሱ የወደዳትና እንዲሁም ደግሞ ከእሷ ጋር የሚቀጥል መስሏታል። ነገር ግን ደግሞ አሹ ከአቤል አላይቶ እሱ ግን ስራውን ለመስራት እንጂ ጭራሽ ሰላምንም በፍጹም አይፈልጋትም። ምክንያቱም ሰላም ብዙ ነገር እንዲያደረገች ስለሆነ ስራዋንም ስለሚያውቅ ማለት ነው። ውድ ቤተሰቦቼ ቪዲዮ ላይክ፣ ሰብስክራይብ አድርጉ። ባባይ